ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ጤና ይስጥልን አድማጮቻችን፣ የሐምሌ 27 ቀን 2011 ዓ.ም ስርጭታችን ተጀመረ። አብራችሁን ቆዩ። በዕለተ ቅዳሜ ስርጭታችን እኔ ሸቴ በቀለ በመስተንግዶ አብሬያችሁ አመሻለሁ። ልደት አበበ የዓለም ዜናን ታቀርባለች። ስርጭታችን በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ ላይ ይደመጣል። በኢትዮ ኤፍኤም 107.8 ላይ በአዲስ አበባ ይህንኑ ስርጭት መከታተል ትችላላችሁ። በሳተላይት በበድር 4 በ11996 ሜጋሄርዝ DW A2 26 ዲግሪ ኢስት ሆሪዞንታል፣ እንደዚሁም በናይል ሳት 201.7 ዲግሪ ዌስት ቨርቲካል በ11976 ሜጋሄርዝ DW A2 ላይ እንገኛለን። ከድረገጻችን ወይንም ደግሞ DW Amharic በተባለው አፕሊኬሽን በተንቀሳቃሽ ስልክና በታብሌት ስርጭቱን ተከታተሉ ዘንድ እንጋብዛለን። በፌስቡክም ስርጭታችን በቀጥታ ሲተላለፍ ለማድመጥ ከፈለጋችሁ DW Amharic ብላችሁ ፈልጉን። ትኩረት በአፍሪካ የጋዜጦች አምድና የአድማጮች ማህደር መሰናዶዎች ሰዓታቸውን ጠብቀው ይቀርባሉ። የኢትዮጵያ ፖለቲካ ፓርቲዎችን የተመለከተ ዘገባም አለን። ዜናን እናስቀድም። ልደት አበበ። የዲደብሊው ዜና። በመጀመሪያም አርዕስተ ዜናው የሱዳን ወታደራዊ ምክር ቤትና የተጣማሪዎች ጥምረት በህገ መንግስቱ ላይ ማሻሻያ ለማድረግ ተስማሙ። በኮንጎ ዲሞክራቲክ ሪፐብሊክ ጎማ ከተማ 12 ሰዎች የኢቦላ ምርመራ እንዲያደርጉ መታዘዛቸውን የፕሬዝደንቱ ቢሮ አስታወቀ። ትዕዛዙ የተላለፈው ከፍተኛ የህዝብ ቁጥር ባለበት ከተማ 3 ሰዎች በኢቦላ መያዛቸው በምርመራ ከተረጋገጠ በኋላ ነው። ሞዛምቢክ በበኩሏ ከማላዊ ጋር በሚያዋስናት ድንበር ላይ የኢቦላ ወረርሽኝ የመቆጣጠሪያ ኬላ አሰናድታለች። ፕሮ አክቲቫ ኦፕን አርምስ በተባለ የስፔን መንግስታዊ ያልሆነ ድርጅት በዚህ ሳምንት ከባህር ከተረፉ 124 ስደተኞች መካከል 2 ነፍሰ ጡሮችን ብቻ ከመርከብ እንዲወርዱ መደረጉን የኢጣሊያ የባህር ኃይል ዛሬ አስታወቀ። ህገወጥ ስደተኞችን በማሸጋገር ወንጀል በስህተት ኢጣሊያ ሀገር ታስረው የነበሩት ኤርትራዊ በስደተኝነት ጣሊያን ውስጥ ተገን ማግኘታቸውን ጠበቃቸው ለፈረንሳይ ዜና ምንጭ ገለጹ። ኤርትራዊው ከ3 ሳምንት በፊት ነበረ ነጻ ተብለው የተለቀቁት። ዜናው በዝርዝር። የሱዳን ወታደራዊ ምክር ቤትና የተቃዋሚዎች ጥምረት በህገ መንግስቱ ላይ ማሻሻያ ለማድረግ ተስማሙ። ከረጅም ድርድር በኋላ በበርካታ ነጥቦች ላይ ከስምምነት ለመድረስ ተችሏል ያሉት የድርድሩ ኃላፊ ኢብራሂም አልአሚን ናቸው። በዚህም መሰረት ማሻሻያ የተደረገበት ህገ መንግስት ነገ እሁድ በደማቅ ስነስርዓት በፊርማ ይጸድቃል ተብሎ ይጠበቃል። በጎረቤት ሀገር ኢትዮጵያና በአፍሪካ ህብረት ልዑክ ሸምጋይነት ሁለቱ ወገኖች እንዲሁ ከወር በፊት ስልጣን ለማጋራት ማለትም ሲቪሎች የሚሳተፉበት ለ3 ዓመት ወይም ከዚያ ጥቂት ዘለግ ላለ ጊዜ የሚቆይ ሉዓላዊ ምክር ቤት ለመመስረት ተስማምተዋል። በኮንጎ ዲሞክራቲክ ሪፐብሊክ ጎማ ከተማ 12 ሰዎች የኢቦላ ምርመራ እንዲያደርጉ መታዘዛቸውን የፕሬዝደንቱ ቢሮ አስታወቀ። ትዕዛዙ የተላለፈው ከፍተኛ የህዝብ ቁጥር ባለበት ከተማ 3 ሰዎች በኢቦላ መያዛቸው በምርመራ ከተረጋገጠ በኋላ ነው። የሀገሪቱ የኢቦላ ክትትል አስተባባሪ ዣክ ሙዬምቤ በሀገሪቱ የተከሰተው የኢቦላ ወረርሽኝ በዚሁ ከቀጠለ ስርጭቱ ከ2 እስከ 3 ዓመት ሊዘልቅ እንደሚችል ለጋዜጠኞች ተናግረዋል። አስተባባሪው አርብ ዕለት ሩዋንዳን በምስራቅ ኮንጎ በኩል በመታዋስነው የጎማ ከተማ በሰጡት መግለጫ በሽታው መከሰቱ ከተረጋገጠ ካለፈው ዓመት አንስቶ 2600 የሚሆኑ ሰዎች በበሽታው የተያዙ ሲሆን 1800 የሚሆኑ ደግሞ ሞተዋል። ባለፈው አርብ ዕለት በጎማ ከተማ በኢቦላ በሽታ 2ኛ ሰው መሞቱ ከተረጋገጠ በኋላ በሽታው ወደ አጎራባች አካባቢዎች ሊዛመት ይችላል የሚል ከፍተኛ ስጋት ፈጥሯል። የዓለም የጤና ድርጅት በዲሞክራቲክ ኮንጎ የተከሰተውን የኢቦላ ወረርሽኝ ዓለም አቀፍ አጣዳፊ የጤና ስጋት ነው ያለው ባለፈው ወር ነበረ። በኮንጎ ዲሞክራቲክ ሪፐብሊክ ሰሞኑን 1 ዓመት የደፈነው የኢቦላ ወረርሽኝ እንደ አውሮፓውያን አቆጣጠር ከ2013 እስከ 2016 ከተከሰተው ወረርሽኝ በኋላ ከባዱ ነው ተብሏል።
በምዕራብ አፍሪካ ሀገራት በወቅቱ በተከሰተው ወረርሽኝ 28000 ሰዎች በበሽታው ሲያዙ 11300 የሚጠጉ ደግሞ ሞተዋል። በሽታው በላይቤሪያ፣ ሴራሊዮንና ጊኒ መከሰቱ ይታወሳል። በተመሳሳይ ዜና ሞዛምቢክ ከማላዊ ጋር በሚያዋስናት ድንበር ላይ የኤቦላ ወረርሽኝ የመቆጣጠሪያ ኬላ ማሰናዳቷን የአገሪቱ ምክትል የጤና ሚኒስትር ዛሬ ገለጹ። የመቆጣጠሪያ ጣቢያው በድንበር በኩል የሚተላለፉ መንገደኞችን ትኩሳት በመለካት እንዲሁም መንገደኞቹ ኮንጎ ከነበረ ሰው ጋር ተገናኝተው እንደነበረ ያጣራል ተብሏል። በዚህም መንገድ ሞዛምቢክ ኤቦላ ያሰጋት እንደሆነ እናረጋግጣለን ብለዋል ምክትል የጤና ሚኒስትሩ ሄዳያቴ ቃሲም። ህገወጥ ስደተኞችን በማሸጋገር ወንጀል በስህተት ጣሊያን ሀገር ታስረው የነበሩት ኤርትራዊ በስደተኝነት ጣሊያን ውስጥ ተገን ማግኘታቸውን ጠበቃቸው ለፈረንሳይ ዜና ምንጭ ገለጹ። ኤርትራዊው ከ3 ሳምንት በፊት ነበረ ነጻ ተብለው የተለቀቁት። የጸጥታ ኃይሎች በሱዳን በአናጢነት ይተዳደሩ የነበሩትን መድኃኔ ተስፋ ማርያም በርሄ እንደ ጎርጎርሲያኑ አቆጣጠር በ2016 ሱዳን ውስጥ በቁጥጥር ስር የዋሉት ጄኔራል በሚል ቅጽል ስም የሚጠራ መድኃኔ ይህዳጉ መርዕድ የተባለ ተጠርጣሪ መስሏቸው እንደነበር ተዘግቧል። ግለሰቡም ፓሌርሞ ጣሊያን ውስጥ ለ21 ወራት ከታሰሩ በኋላ ፖሊስ የያዘው ሰው የተሳሳተ መሆኑ ተረጋግጧል። ምንም እንኳን ፍርድ ቤቱ ግለሰቡ እንዲለቀቁ የወሰነ ቢሆንም ጠበቃቸው ሚቼሌ ካላንትሮፖ እንደሚሉት መድኃኔ ተስፋ ማርያም በቀጥታ ወደ ሀገራቸው ተመላሽ የሚደረጉ የስደተኞች ማቆያ ነበር የተወሰዱት። አሁን በጣሊያን ሀገር ተገን ያገኙት አናጢ መድኃኔ ተስፋ ማርያም በሱዳን በጣሊያንና ብሪታንያ የስለላና የጸጥታ ባለሙያዎች ህገወጥ ስደተኞችን በማሸጋገር ወንጀል አቃቢ ህግ የ14 ዓመት እስር እንዲፈረድባቸው ጠይቆ ነበር። ፕሮ አክቲቫ ኦፕን አርምስ በተባለ የስፔን መንግስታዊ ያልሆነ ድርጅት በዚህ ሳምንት ከባህር ከተረፉ 124 ስደተኞች መካከል 2 ነፍሰ ጡሮችን ብቻ ከመርከብ እንዲወርዱ መደረጉን የጣሊያን የባህር ኃይል ዛሬ አስታወቀ። የ9ና የ8 ወር ነፍሰ ጡር ናቸው የተባሉት ሴቶችን ጨምሮ ከሊቢያ በሜዲትራኒያን ባህር ላይ ሲጓዙ የስፔኑ ግብረ ኃይል የታደጋቸው 124 ስደተኞች ጣሊያን እንደማትቀበል የሀገር ውስጥ ጉዳይ ሚኒስትር ማቴዎ ሳልቪኒ ሐሙስ ዕለት ተናግረው ነበር። መርከቡ አሁን ድረስ የተቀሩትን ስደተኞች የሚረከብ ሀገር እየፈለገ ይገኛል። እንዲሁ የጀርመን ሲአይ የተሰኘ ግብረ ኃይል ላምፔዱዛ አቅራቢያ የታደጋቸው 40 ስደተኞች ጣሊያን ለመቀበል ባለመፍቀዷ ባህር ላይ ይገኛሉ። ጣሊያን ኃላፊነቱ የማልታ ነው በማለት ውድቅ ብታደርግም ግብረ ኃይሉ ወደ ማልታ የ20 ሰዓታት ጉዞ ይፈጅበት እንደነበር ገልጿል። አድማጮች የምትከታተሉት ከዲደብሊው የሚተላለፈውን የዓለም ዜና ነው። በጎርጎሮሲያኑ ሐምሌ ወር ብቻ ከ1500 በላይ ሲቪሎች አፍጋኒስታን ውስጥ መቁሰል ወይም መገደላቸውን የተባበሩት መንግስታት የአፍጋኒስታን ልዑክ ዛሬ አስታወቀ። የአፍጋኒስታን መንግስት ለደረሱት ጥቃቶች ተጠያቂ የሚያደርገው የታሊባንን ቡድን ነው። ቡድኑ በከተሞች አካባቢ በሚገኙ የወታደራዊ ጣቢያዎች ላይ ጥቃቱን አጠናክሯል ተብሏል። ታሊባን በየዕለቱ የጸጥታ ኃይላት ላይ ጥቃት ይሰነዝራል። ባለፉት 48 ሰዓታት ውስጥ ቢያንስ 17 ወታደሮችና ፖሊሶች ተገድለዋል ሲል የተባበሩት መንግስታት ልዑክ ገልጿል። ይህ መግለጫ የወጣው ዛሬ ዩናይትድ ስቴትስና የታሊባን ተጣማሪዎች ቃታር ላይ ያካሂዳሉ ተብሎ ከሚጠበቀው ወሳኝ የሆነ ድርድር ሰዓታት በፊት ነው። ሁለቱ ወገኖች የሚያደርጉት የስምምነት ውይይት ለ18 ዓመታት ገደማ የዘለቀውን የታሊባን ቡድንና የአፍጋኒስታንን ግጭት በማብረድ የዩናይትድ ስቴትስና ተጣማሪዎቿ ወታደሮች ከሀገሪቱ የሚወጡበትን መንገድ በማመቻቸት ላይ እንደሚያተኩር ተገልጿል። ዩናይትድ ስቴትስና የታሊባን ቡድን ካለፈው ዓመት ሐምሌ ወር አንስቶ ሲደራደሩ ቆይተዋል። እስካሁን ግን ከዘላቂ መፍትሄ ላይ አልደረሱም።
ዛሬ ሩሲያ ውስጥ ከ300 በላይ ሰልፈኞች ፖሊስ ማሰሩ ተዘገበ። ከነዚህ መካከል 6ቱ ጋዜጠኞች ሲሆኑ ሌሎች 6 ደግሞ በቁጥጥር ስር በዋሉበት ሰዓት ጉዳት ደርሶባቸዋል ተብሏል። ምንም አይነት ሰልፍ እንዳይካሄድ በተከለከለበት ሞስኮ ነፃ አካባቢያዊ ምርጫ ይካሄድ በማለት ዛሬም በመቶዎች የሚቆጠሩ አደባባይ ወጥቷል። ፖሊስ በድረገጹ ላይ ይህ ሰልፍ ህገወጥ እንደሆነ በድጋሚ እናስጠነቅቃለን ሲል ማስፈሩን የፈረንሳይ ዜና ምንጭ ዘግቧል። እንዲሁ ባለፈው ሳምንት ቅዳሜ በተካሄደ የተቃውሞ ሰልፍ 1400 ሰዎች በፖሊስ ቁጥጥር ስር ውለዋል። የምርጫ ኮሚሽኑ 57 ሰዎች በመስከረም ወር በሚካሄደው አካባቢያዊ ምርጫ ላይ በእጩነት እንዳይወዳደሩ ከልክሏል በመባል በሰልፈኞች ይወቀሳል። የሆንግ ኮንግ ፖሊስ አደባባይ የወጡ ሰዎች ላይ አስለቃሽ ጭስ በተነ። በብዙ ሺህ የሚቆጠሩና ጥቁር የለበሱት ሰልፈኞች ዛሬም አደባባይ የወጡት መንግስትን በመቃወም ነው። ሰልፈኞቹ ዛሬ ምሽት ታሲም ሻትሱዊ በተባለና በአገር ጎብኚዎች በሚዘወተር አካባቢ የሚገኝ ፖሊስ ጣቢያ ጋር ተሰብስበው ነበረ። ምንም እንኳን ይህ ሰልፍ ቀደም ሲል ተከልክሎ የነበረ ቢሆንም በመጨረሻ መፈቀዱ ተገልጿል። ሆንግ ኮንግ ውስጥ ባለፈው 2 ወራት በተደጋጋሚ የተካሄደው ሰልፍ የጀመረው የሆንግ ኮንግ መንግስት በወንጀል የተጠረጠሩ ግለሰቦች ለቻይና ተላልፈው እንዲሰጡ የሚደነግግን የህግ ረቂቅ በመቃወም ነበረ። ከዚያን ጊዜ አንስቶ የቻይና መንግስት በሆንግ ኮንግ ላይ ከፍተኛ ተጽዕኖ አለው እያሉ አደባባይ የሚወጡት ሰዎች ተበራክተዋል። ይህ DW ነው። አድማጮች አርዕስተ ዜናው በድጋሚ ነው። የሱዳን ወታደራዊ ምክር ቤትና የተቃዋሚዎች ጥምረት በህገ መንግስቱ ላይ ማሻሻያ ለማድረግ ተስማሙ። በኮንጎ ዲሞክራቲክ ሪፐብሊክ ጎማ ከተማ 12 ሰዎች የኢቦላ ምርመራ እንዲያደርጉ መታዘዙን የፕሬዝዳንቱ ቢሮ አስታወቀ። ትዕዛዙ የተላለፈው ከፍተኛ የህዝብ ቁጥር ባለበት ከተማ 3 ሰዎች በኢቦላ መያዛቸው በምርመራ ከተረጋገጠ በኋላ ነው። ሞዛምቢክ በበኩሏ ከማላዊ ጋር በሚያዋስናት ድንበር ላይ የኢቦላ ወረርሽኝ የመቆጣጠሪያ ኬላ አሰናድታለች። ፕሮአክቲቫ ኦፕን አርምስ በተባለ የስፔን መንግስታዊ ያልሆነ ድርጅት በዚህ ሳምንት ከባህር ከተረፉ 124 ስደተኞች መካከል 2 ነፍሰ ጡሮችን ብቻ ከመርከብ እንዲወርዱ መደረጉን የኢጣሊያ የባህር ኃይል ዛሬ አስታወቀ። ህገወጥ ስደተኞችን በማዘዋወር ወንጀል በስህተት ጣሊያን ሀገር ታስረው የነበሩ ኤርትራዊ በስደተኝነት ጣሊያን ውስጥ ተገን ማግኘታቸውን ጠበቃቸው ለፈረንሳይ ዜና ምንጭ ገለጹ። ኤርትራዊው ከ3 ሳምንት በፊት ነበረ ነጻ ተብለው የተለቀቁት። ዜናው በዚሁ አበቃ። ለዓለም ዜናው ልደት አበበን አመሰግናለሁኝ። የኢትዮጵያ የፖለቲካ ፓርቲዎች ከወራት በፊት በወሰኑት መሰረት በትናንትናው ዕለት ለውይይት በአዲስ አበባ ተገናኝተው ነበር። ውይይት ይደረግባቸዋል ከተባሉ ርዕሰ ጉዳዮች መካከል የፖለቲካ ፓርቲዎች ውህደት፣ ትብብርና ስምምነትን የተመለከተው ይገኝበታል። የፖለቲካ ፓርቲዎች ድጋፍ ምን ይምሰል፣ ያልተመዘገቡ የፖለቲካ ፓርቲዎች እጣ ፈንታስ ምን ይሆን የሚለው ጭምር በመድረኩ ውይይት ሊደረግበት ቢታቀድም መርሃ ግብሩ እንደታሰበው አልሰመረም። የትናንትናውን የፖለቲካ ፓርቲዎች ውይይት የታዘበው ሰለሞን ሙጬ የሚከተለውን ዘገባ አልኮልናል። የፖለቲካ ፓርቲዎች ታህሳስ 2011 ዓመተ ምህረት ላይ ልንወያይበት ይገባል በሚል በጉባኤ ያጸደቁትና የአጀንዳዎች ቅደም ተከተልን መሰረት በማድረግ የፖለቲካ ፓርቲዎች ድጋፍ ምን ይምሰል፣ ያልተመዘገቡ የፖለቲካ ፓርቲዎች ጉዳይ ምን ይሆን በሚለውና የፖለቲካ ፓርቲዎችን ውህደት፣ ትብብርና ስምምነት በተመለከተ በገለልተኛ አወያይ ለመወያየት ተሰባስበዋል። ውይይቱ እንደተከፈተ ግን ተሰብሳቢዎቹ አሁን በዚህ ጉዳይ ላይ ለመነጋገር መቀመጣችን አግባብ አይሆንም፣ ይልቁንም የሲዳማ የክልልን ጥያቄ ተነስቶ ለበርካቶች ሞትና የአካል ጉዳት ብሎም የንብረት ውድመት ምርጫ ቦርድ በኃላፊነት በተገቢ ጊዜ ምላሽ ባለመስጠቱ የተከሰተ በመሆኑ በስፋት እዚህ ላይ ልንነጋገር ይገባል። ከዚህም ባለፈ አዲስ የተረቀቀው የፖለቲካ ፓርቲዎችና የምርጫ ሕግ እንዲሁም የሀገሪቱ የሰላም ጉዳይ ላይ ነው ልንወያይበት የሚገባው በሚል ከብዙ ተሰብሳቢዎች አካሄድ፣ አስተያየት እንዲሁም ጥያቄ የተባለ ስብሰባው የተጠራበት አጀንዳ ሳይነካ እስከ ረፋዱ 5 ሰዓት በዚህ ሁኔታ ቀጥሏል። ከመድረኩም ለእያንዳንዱ አስተያየት ምላሽ ተሰጥቶበታል። በሌላ በኩል ችግር በተፈጠረ ጊዜ ሁሉ በቅደም ተከተል የተቀመጡ አጀንዳዎችን ማጠፍ መልካም አይደለም የሚሉ ሀሳቦች ተነስተውና አሸንፈው የዕለቱ ውይይት በተጠራበት መሰረት እንዲቀጥል ሆኗል። በዚህ የሀሳብ